ሰላም ውድ የዩቲዩብ ተከታዮቻችን፣ ዛሬ ኢትዮጵያዊ የሙዚቃ አቀናባሪ አዘጋጅና ግጥም ደራሲ ስለነበረው ታላቁ ኤልያስ መልካ ገረሱ የሕይወት ታሪክ በአጭሩ የምንነግራችሁ ይሆናል። ኤልያስ በ2001 የወጣውን ቴዲ አፍሮ የመጀመሪያ አልበም አቦጊዳ በተሳካ ሁኔታ ከሰራ በኋላ ከ40 በላይ ስቱዲዮ አልበሞችን ሰርቶ በዘመኑ የኢትዮጵያ ሙዚቃ ታሪክ ውስጥ ከበርካታ ታዋቂ ዘፋኞች ጋር ሰርቷል። መስከረም 23 2012 እስከ ዕለተ ሞቱ ድረስ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ወሳኝ ሚና ተጫውቷል። ኤልያስ ከአባቱ አቶ መልካ ገረሱና ከእናቱ አጸድ ፈለቀ በአዲስ አበባ 7ኛ ተወልዶ ነው ያደገው። የተወለደው ከፕሮቴስታንት ቤተሰብ ሲሆን ይህም የቤተክርስቲያን መዘምራን አባል እንዲሆን አድርጎታል። ከቤተክርስቲያን መዘምራን ጋር ያሳለፈው ቆይታ ለሙዚቃ ትልቅ ፍቅርን አጎናጽፎታል። በዚህ ማቀነበርን ላይ መሰረታዊ እውቀትን ተረድቶ ቤተክርስቲያንን ለቆ ከወጣ በኋላም በአዲስ አበባ የሚገኘውን ያሬድ የሙዚቃ ትምህርት ቤት በሴሎ ፒያኖና በባህላዊ የሙዚቃ መሳሪያዎች ክራር ተቀላቀለ። በኢትዮጵያ የስቱዲዮ ሙዚቃ ፕሮዳክሽን አሰራርን ያስተዋወቀው ኤልያስ የመጀመሪያ ሰው ነው ተብሎ ይታመናል። አልበሞቻቸውን ካቀናበረላቸው አርቲስቶች መካከል ቴዲ አፍሮ፣ ጎሴ ተስፋዬ፣ ሚካያ በኃይሉ፣ ኢዮብ መኮንን፣ ዘሪቱ ከበደ፣ ትዕግስት በቀለ፣ ኃይሌ ሩትስ፣ ጌቲ ያንለይ፣ ቤሪ እና ሉል ኃይሉ ይጠቀሳሉ። ከኤችአይቪ ኤድስ እና ከትራፊክ አደጋ እና ከሌሎች ጋር የተያያዙ ከግማሽ ደርዘን በላይ ነጠላ ዜማዎችን በማፍራት ማህበራዊ ኃላፊነትን በመወጣት ግንባር ቀደም ነበር። እነዚህ ዘፈኖች በራሱ የተሰሩና ከሌሎች ጋር በመተባበር ሰዎችን ስለ ማህበራዊ አደጋዎች ለማስተማር የሚደረገውን ጥረት በእጅጉ አግዘዋል። ከእነዚያም ውስጥ አሽከርክር ረጋ ብለህ እና መላብሉ ቀዳሚዎች ናቸው። ስራዎቹም መጽሐፍ ቅዱስ ያነቃቂ የጥበብ ስራዎችን ያካተቱ ሲሆን ከነዚህም ውስጥ አንዳንዶቹ የኔም አይን አይቷል በዘሪቱ ከበደና ኑር ባታምንም የተሰኘው የመዘመራን ስራ ይገኙበታል። ከነዚህም ሌላ ብዙ ስራዎች በታዋቂ ኢትዮጵያውያን አርቲስቶች ለምሳሌ ኢዮብ መኮንን፣ ዘሪቱ ከበደ፣ ኃይሌ ሩትስ፣ ሉል ኃይሉ፣ ጌቲ ያንለይ እና ቤሪ የተሰሩ ይገኙበታል። ኤልያስ የተሳካለትና አዳዲስ ሙዚቀኞችን በማፍራት እና ታዋቂ የሆኑትን የአዘፋፈን ዘይቤ በማሻሻል ይታወቃል። ኤልያስ የመጀመሪያ ባንድ የጽዮን ሃይማኖቴ ባንድ ሲሆን ትቶ ወደ መዲና ባንድ ተቀላቀለ። በመዲና ባንድ ጊታር ተጫውቷል። ከዛም ዜማ ላስታስ፣ አፍሮ ሳውንድ፣ ቦንድ እና ደመራ ባንድን ተቀላቅሏል። ኤልያስ በኢትዮጵያ 4 ሽልማቶችን ያሸነፈ ሲሆን የመጀመሪያው WIPO ለኢትዮጵያ ሙዚቀኞች የተሰጠው ዓለም አቀፍ ሽልማት ነው። ሁለተኛው የተለያዩ የኩናማ ዘፈኖችን በማቀናበር የተበረከተ ሲሆን ሶስተኛው ፋና ብሮድካስቲንግ ኮርፖሬት የሀገር ውስጥ ብሮድካስቲንግ ሚዲያ የሕይወት ጊዜ ሽልማት እና የመጨረሻው በአዲስ ሙዚቃ ሽልማት የተበረከተ ሲሆን ይህም የኢትዮጵያ ሙዚቃ እድገት ላበረከተው ከፍተኛ ጥረትና አስተዋጽኦ ነው። በኢትዮጵያ ውስጥ ያለው የሙዚቃ ኢንዱስትሪ ትርፋማ ለመሆኑን በመረዳት አርቲስቶች ከዘፈናቸው ትርፍ እንዲያገኙ የሚያስችል አሰራር ለመዘርጋት የሰራ ሲሆን በዚህን ሰዓት ያ ስራ አውታር ሙዚቃ አፕሊኬሽን በመባል ይታወቃል። ከስኳር ህመምና ከኩላሊት ችግሮች ጋር ሲታገል ከቆየ በኋላ ኤልያስ መስከረም 23 2012 ከዚህ ዓለም በሞት ተለየ። ቴዲ አፍሮ በፌስቡክ ገጹ ላይ ባሰፈረው ጽሑፍ በተወዳጁ አቀናባሪ ኤልያስ መልካ ሞት የተሰማኝን ትልቅ ሐዘን መግለጽ ፈልጋለሁ። ኤልያስ በሙዚቃ ስራውና በኪነ ጥበብ ስራው ከመቃብር በላይ ሆኖ ይኖራል። እግዚአብሔር ነፍሱን በገነት ያኖርልን። ለመላው አድናቂዎቹ፣ ወዳጅ ዘመዶቹ እና የስራ ባልደረቦቹ መጽናናት እንዲሰጥ ከልብ እመኛለሁ። በወቅቱ የአዲስ አበባ ከንቲባ ታከለ ኡማ ባንቲ በትዊተር ገጻቸው ሐዘናቸውን ገልጸው የታዋቂ የግጥም ደራሲና የሙዚቃ አቀናባሪ ኤልያስ መልካ ህልፈት በማየታችን አዝነናል። በሙዚቃው ዘርፍ ጎበዝና ተደማጭ ያለው ሰው አጥተናል። ለቤተሰቦቻቸውና ለአድናቂዎቹ መጽናናትን እመኛለሁ። ለዛሬ ይዘንላችሁ የቀረብነው የኤልያስ መልካ ታሪክ በዚሁ አበቃ። መልካም ጊዜ ተመኘው።